ሁሉም ሕፃናት ከህልም ጋር ይወለዳሉ። አንዳንዶቹ ዶክተር ለመሆን፣ አንዳንዶቹ ፓይለት፣ ኢንጂነር፣ መምህር እንዲሁም አርቲስት የመሳሰሉትን ለመሆን ያልማሉ። ነገር ግን ሲያድጉ ሕይወት የሚባለው ይከሰትባቸዋል። አንዳንዶችም ባህል ያቆማቸዋል፣ አንዳንዶችም ማህበረሰብ ዝም ያሰኛቸዋል፣ አንዳንዶችን የድህነት ጫና ከአቅማቸው በላይ ይሆንባቸዋል፣ አንዳንዶችን ደግሞ የቤተሰብ ጫና ግራ ያጋባቸዋል። በእነዚህ ምክንያቶች እነዛ እንደ ንጋት ብርሃን ደማቅ የሆኑ ህልሞቻቸው እንደ ጤዛ ይረግፉና ምኞት ብቻ ሆነው ይቀራሉ። ይህ ድሪምስ አንኮቨርድ እነዛ በልጅነታቸው ፍንትው አድርጎ ያዩትን ህልም የመኖር እድል ያላገኙትና እነዛ በዝምታ ውስጥ ሆነው ከባዱን የህይወት ግጥሚያ ለማሸነፍ ዝምታ ውስጥ ሆነው ለሚታገሉ እንዲሁም ደግሞ የልጅነታቸውን ህልም በብዙ የህይወት ትግሎች አልፈው ለሚኖሩ ታሪኮቻቸውን የምናጋራበት ነው። እያንዳንዱ ዝምተኛው ሰው በውስጡ ማንም ያልሰማቸው ታሪኮችን ይዘዋል። ስለዚህ ትልቅና ስኬታማ የሆኑ ሰዎችን ብቻ ሳይሆን ቀን በቀን ዕለት ተዕለት በኑሯቸው ውስጥ በዝምታ ውስጥ ሆነው የሚታገሉ ሁሉም የየራሳቸው ታሪኮች አሏቸው።